መጽሐፈ ሲራክ ምዕራፍ 16 ጥቅም የሌላቸው ብዙ ልጆችን አትመኝ፣ በክፎች ልጆችም ደስ አይበልህ። በእነርሱ እግዚአብሔርን መፍራት ከሌለባቸው ቢበዙም በእነርሱ ደስ አይበልህ። በሕይወታቸውም አትተማመንባቸው፣ ብዛታቸውንም ደስ አያሰኝህ። ከሺህ አንድ ደግ ይሻላል፣ ክፉን ከመውለድም ሳይወልዱ መሞት ይሻላል። በአንድ አዋቂ ሀገር ትጸናለችና በኃጢአተኞች ብዛት ግን ትጠፋለች። ዓይኔ እንዲህ ያለ ብዙ ነገርን አየች፣ ጆሮዬም ከዚህ የሚበልጥ ሰማች። በኃጢአተኞች ወገኖች እሳት ትነዳለች፣ በወንጀለኞች ሕዝብ ላይም ጥፋት ትነዳለች። በኃይላቸው የታመኑ የቀድሞ አርበኞችም ራሳቸውን አላዳኑም። ሎጥ ለኖረባቸው ራሳቸውንም ላኮሩ ሎጥንም ለተጸየፉት ሀገሮች አልራራላቸውም። ኃጢአተኞች ሕዝቦችን ይቅር አላላቸውም፣ በኃጢአታቸው ጠፉ እንጂ። እነዚህም የተሰበሰቡ ልቦናቸውንም ያከፉ 600,000 እግረኞች ነበሩ። ስዳ ልቦናውን ያጸና አንድ ሰው ቢኖር እርሱ ቢድን ድንቅ ነው። ይቅርታም መቅሰፍትም ከእርሱ ዘንድ ነውና ይቅር ማለት ይችላል፣ መቅሰፍትንም ማምጣት ይችላል። ቁጣው እንደ ቸርነቱ ብዛት መጠን ነው፣ ለሰውም እንደ ሥራው ይከፍለዋል። ኃጢአተኛ ሰው ከዳፋ አያመልጥም፣ ጻድቅ ሰውም የትዕግሥቱን ዋጋ አያጣም። ምጽዋት ሁሉ ይቅርታን ያመጣል፣ ሰውም ሁሉ እንደ ሥራው ያገኛል። ከእግዚአብሔር አመልጣለሁ፣ በሰማያትም የሚያገኘኝ የለም። በብዙ አሕዛብም ዘንድ የሚያውቀኝ የለም። የሰውነቴስ ቁጥሯ በዓለም ሁሉ ምንድን ነው አትበል። እነሆ ሰማይ ከሰማያትም በላይ ያለ ሰማይ ከሰማይም በታች ያለ ውቅያኖስ፣ ምድርም በመዓት በጎበኛቸው ጊዜ ሁሉ ይነዋወጣል። ተራሮችም የምድርም መሠረቶች በመዓት ባያቸው ጊዜ ይንቀጠቀጣሉ ይነዋወጣሉ። ይህንም ልብ አስበውም፣ መንገዶቹንስ ማወቅ ማን ይችላል? ገናነቱንስ ጠብቆ መናገር ማን ይችላል? ከሥራውም አብዛኛው ስውር ነው፣ ሰው የማያው አውሎ ነፋስ ነውና። እውነት ሥራ መሥራትን ማን ያስተምራል? ምሕረቱንስ ተስፋ ማን ደጅ ይጠናል? አእምሮ የሌለው ሰው እንዲህ ያስባል፣ ሰነፍና በደለኛ ሰውም ስንፍናን ያስባል። የእግዚአብሔር ጥበብ በሥነ ፍጥረት። ልጄ ሆይ ስማኝ፣ ጥበብንም ተማር፣ ነገሬንም ከልቦናህ አድምጠው። በሚዛን መዝነ ጥበብን ግለጣት፣ የትምህርትንም ነገሯን ተረዳ። የእግዚአብሔር ሥራ ከጥንት ጀምሮ በሥልጣኑ ተፈጠረ፣ ሥርዓታቸውንም በየወገናቸው ለየ። ዓለም ለዘላለም ጸንቶ ይኖር ዘንድ ሥራውንም ሁሉ አዘጋጀ፣ ሰራዊታቸውንም በየወገናቸው አዘጋጀ። አይሰሩም፣ አይጠሙም፣ አይራቡም፣ ሥራቸውም አይቋረጥም። አንዱ ከሌላው ጋር አይጨናነቅም፣ ለዘላለሙም ከቃሉ አይወጡም። ከዚህ በኋላ እግዚአብሔር ምድርን ተመለከተ፣ ከበረከቱም አጠገባት። በደማዊት ነፍስ ሕያው የሆነ ፍጥረት ሁሉ በምድር መላ፣ መመላለሻቸውም ወደ ምድር ነው።